ሰው አትመኑ። በተለይ በዚህ ዘመን ሰው ማመን በጣም አስቸጋሪ ነው። እውነት ነው፣ ጓደኞቻችን አሉ፣ ቤተሰቦቻችን አሉ። ምናልባት ከቤተሰቦቻችን ውጭ ያሉ ሰዎች ግን ይሄ እምነት ለሚባለው ደረጃ አሁን ባለንበት ዘመን ብቁ ናቸው የሚለውን ነገር ሁላችንም ቼክ ማድረግ ያለብን ይመስለኛል። ከምን አንጻር መሰላችሁ ይሄንን እምላችሁ? በአንድ ወቅት የዛሬ 5 ዓመት 6 ዓመት ገደማ ይመስለኛል እና ትንሽዬ የሙዚቃ ቲም ነበረን። ሙዚቃ እጫወታለሁ፣ ቤዝ ጊታር እጫወታለሁኝ እና እኔ ትንሽ ሚኒ ባንድ አቋቋምን ከጓደኛዬ ቢኒያም ከሚባል ልጅ ጋር ማለት ነው። ቢኒያም ድምፃዊ ነው፣ እኔ ጊታር እጫወታለሁ። ኪቦርዲስት ያስፈልገን ነበር። ያው ለሚኒ ባንድ ቤዝ ጊታር ካለ ኪቦርድ ካለ እና የተወሰኑ ዘፋኞች ካሉ በቂ ነው። ኪቦርዲስት እንዲጫወትልን አንድ ልጅ እናናግራለን። ያው ስሙን አሁን መጥቀስ አልፈልግም። እሱ ልጅ እናናግረውና እንዳጋጣሚ የሆነ ከተማችን ሐዋሳ ውስጥ ስቱዲዮ ውስጥ ይሰራል። እሱ ስቱዲዮ የሚሰራው እንዴት ነው? የሰው ስቱዲዮ ነው ተቀጥሮ የሚሰራው እና ሙዚቀኞች መተው ዘፍነው ወይ ቅንብር ከሰራ በኋላ 50% ለራሱ 50% ደግሞ ለስቱዲዮ ባለቤት እየከፈለ እንደዚህ ነው የሚሰራው። ልጁ የሐዋሳ ልጅ አይደለም፣ ከሌላ ሀገር ነው የመጣው። አገኘነውና ጥሩም ጎበዝም ስለነበረ አናገርነው። ከስቱዲዮ ስራው በተጨማሪ ደግሞ እንደዚህ ሚኒ ባንዶች ላይ መሳተፍ ይፈልግ ነበርና አናገርነው። ፈቃደኛ ሆነ። አንዳንዴ እሱ ስቱዲዮ እየሄድን ትሬኒንግ እናደርጋለን። አንዳንዴ ደግሞ ያገኘንበት ቦታ እኛ ቤትም እየሄድን እቃ እየተከራየን ብቻ ትሬኒንግ እናደርጋለን። ከድምፃዊ ቢኒያም በተጨማሪ ሌሎች ድምፃውያንን ሴቶችን ማካተን ነበረ ሬድ ስናደርግ የነበረው እና በሰዓቱ ተሳክቶልን እዚህ ከተማችን ሐዋሳ ውስጥ የተለያዩ መዝናኛ ቦታዎች እየሄድን ሙዚቃዎችን እንሰራ ነበረ። በሳምንቱ 2 ቀንም 3 ቀንም እየሰራን ደሞዝ ይመጣል። ያው በደሞዝ ተቀጥረን እንሰራ ነበርና በዚህ ሁኔታ ቀጠለ ጓደኝነታችን ማለት ነው። እንደ አጋጣሚ ሆኖ ሻኪሶ ስራ እናገኛለን። ስራ ያገኘነው እንዴት ነው? አንዲት ሩቅ የምናውቃት ልጅ የሻኪሶ ልጅ ናት እና ድምፃዊ ናት፣ ሙዚቃ ትሞክራለች። ለበዓል እንደዚህ አይነት ፕሮግራም ይዣለሁኝ እና ለምን መታችሁ አሰሩ የሚል ኢንቪቴሽን ትልክልናለች። እኛም ያው ደስ ይለናል መስራትና ለበዓል ሰራን ማለት ደግሞ ጥሩ ገንዘብም እናገኛለን። ወጣ ስንል ደግሞ ገንዘቡን በዛው ልክ ጥሩ ነው፣ ቆንጆ ነው የሚሆነውና እሺ ብለን ተስማምተን የኤግዛክት በዓሉን አላስታውሰውም፣ ሜቢ ገና ወይ ፋሲካ ነው ሊሆን የሚችለውና አላስታውስም ቀኑን። ብቻ ሄድን፣ ወደ ሻኪሶ ሄድን። እኔ ቢኒ ኪቦርዲስቱና የተወሰኑ ዘፋኞች ሆነን ሄድን ወደዛ ሻኪሶ ሄደን ጥሩ ፕሮግራም አቀረብን፣ የተሳካ ፕሮግራም አቀረብንና ገንዘብ ተከፈለን መጣን። በሰዓቱ እንግዲህ አብዛኞቻችን እንደምናውቀው ፍቅር እንዴት እንደሚጀምር አናውቅምና ኪቦርዲስቱና እቺ ሙዚቃ ስሩ ብላ ጋበዘችን ልጅ በቃ ይመቻቻሉ። ያው በአሁኑ ቋንቋ ፍቅር ይጀምራሉ፣ ይግባባሉ፣ ያወራሉ፣ ምን ይላሉ። በሰዓቱ ተግባቡና ያው በስልክ ወሬያቸው ቀጠለ። እኛ ወደ ሐዋሳ ከተመለስን ምን ካለም በኋላ በጣም ተግባቡ፣ ያው ፍቅር ጀመሩ ማለት ነው። መጣን ሐዋሳ ሙዚቃ መስራት ጀመርን። ከዛ በአንድ ወቅት ምን ተከሰተ? ይሄ ኪቦርዲስት ያልኳችሁ ልጅ ድምፁ ጠፋ። 2 ቀን 3 ቀን ምናምን ነገር አጣን። ስቱዲዮ ብንሄድ የለም፣ ስቱዲዮ ዝግ ነው። ይኖራል ብለን የምናስበው ቦታ ፈለግ ነው፣ የለም፣ ልናገኘው አልቻልንም እና ግራ ገባን። ያው ስራችንም እየቆመ መጣ። ድንገት በዚህ ፍለጋ ውስጥ እያለን ስልክ ይደወልልኛል። የደወለው ማን ነው? ይሄ ያልኳችሁ ኪቦርዲስት ነው። የጠፍተ ነው ምናምን ነገር ብለን ስንጠይቀው ምንድን ያለኝ? አይ ታስሬ ነው። ለምን? እንዲህ ከስቱዲዮ ባለቤት ጋር ስቱዲዮ ይሰራል ብያችሁ አልነበረ? ከዛ ሰውዬ ጋር የሆነ ግጭት ውስጥ የጥቅም የገንዘብ ግጭት ውስጥ ገባና ሰውዬው አሳስሮኛል ምናምን ነገር አለ። የት እስር ቤት? እዚህ ቦታ ሄድን። ከሄድን በኋላ ከቢኒያም ጋር ነበር እንዳጋጣሚ ሄድ ነውና ከሄድን በኋላ ነገርየውን ስንሰማ ሰውየው ምን አለን? የስቱዲዮ ባለቤት ምን አለን? ብዙ ጊዜ ስራ ሰርቷል፣ የብዙ ሙዚቀኞችን ስራ አቀናብሯል፣ ነገር ግን ገንዘብ አልከፈለኝም። ይህንን ጥፋት ደጋግሞ ሰርቷል። ስለዚህ አሁን አሳስሬዋለሁ ምናምን ነገር ብሎ ነገረን። ሄደንም ልጁን ስንጠይቀው አዎ እንደዚህ አይነት ኬስ ተፈጥሯል ምናምን ነገር። ለምን አልሰጠውም? ያው በሰዓቱ ገንዘብ ያስፈልገኝ ነበር፣ ብቻ የሆነ ምክንያቶች ነበሩ። አሁን ግን ወጥቼ ያንን ስራ ለመስራት ግዴታ ዋስ ያስፈልገኛልና ዋስ ሁነኝ አለ። ልጁ ለኛ ጥሩ ነበረ፣ ከኛ ጋር ያለው ጓደኝነት በጣም ጥሩ ነበረ። በጣም ለምደነዋል፣ ስራ አብሮን እየሰራ ነው፣ መልካም ነበረ ለኛና አላቅማማውም ዋስ ለመሆን። ምክንያቱም ሰውየው ምንድነው ያለው? ዋስ ከሌለ በስተቀር አልለቅም፣ ከወጣ በኋላ ራሱ በ2 ወር ውስጥ ያንን ገንዘብ መክፈል አለበት ብሎታል። ስለዚህ ለዛ ዋስትና ያስፈልገዋል ይሄ ልጅ። እኔ ደግሞ ቅርቡ ስለነበርኩ እንዳልኳችሁ ነው፣ የሐዋሳ ልጅ አይደለም፣ ከሌላ ሀገር ነው የመጣው። በጓደኝነት ደረጃ የሚያውቀው እኛን ነው፣ ሞር ደግሞ ከኔ ጋር ነው የተቀራረብ ነውና ምን አለኝ? በቃ ዋሱ ነኝ አለ። እሺ አልኩት። ዋስ ለመሆን ጥረት እያደረግኩ ባለውበት ወቅት አንድ ልጅ መጣና በረከት ይቅርብህ፣ ለዚህ ልጅ ዋሳቱ ነው። እኔ ከዚህ በፊት ዋሱኝለት ነበር። ከዚህ በፊት ለካ ታስሮ ነበር። እኛ ይህንን ስቶሪ ወይም ይህን ታሪክ አናውቅም። ዋሱኝለት የማይሆን ነገር ውስጥ ከቶኛል። ስለዚህ አንተንም እዛ ችግር ውስጥ ሊከት ስለሚችል ይቅርብህ፣ እኔ ዋስትናዬን ስላነሳውኝ ነው አንተ ጋር የደወለው ምናምን ነገር አለኝ። እኔ አልሰማሁትም በሰዓቱ። ብዙ ጊዜ ይሄ ራሳችንን የመስማት ራሳችንን ብቻ የማዳመጥ ችግር ያለብን ሰዎች የሆኑ ስህተቶችን እንሰራለን ሰውን ባለመስማት። ይህንን ልጅ ሰምቼው ቢሆን ኖሮ ምናልባት ከዚህ በኋላ የምነግራችሁ ታሪክ ባልተከሰተ ነበረ። ግን አልሰማሁትም።
አረ ምናምን ብዬ እኔ እንደውም ምቀኝነት ምናምን ነገር ብዬ ነው ያሰብኩትና አልሰማሁትም። ልጁን ፈረምኩኝ፣ ዋስንኩኝ፣ ወጣ ማለት ነው። ከወጣ በኋላ ለተወሰኑ ቀናት መደበኛ ስራችን ቀጠለ። ሙዚቃ ሄደን እንሰራለን፣ ሬድስ እናደርጋለን ምናምን ነገርና ምንድነው ከእስር ቤት ከወጣ በኋላ የሚከፍለው ገንዘብ በጣም ብዙ ነው። ያንን ገንዘብ በእኛ በደሞዝ አቅም የሚቻል አይደለም። ለማዋጣት ቃል ብንገባለትም ልናግዘው ቃል ብንገባለትም ግን የሚሆን አይደለም። ቀኑ ያጥራል፣ ተመልሶ የልጅ እስር ቤት መግባቱን። ስለዚህ ያለው አማራጭ ምንድነው? ተመልሶ ሄዶ ስቱዲዮ ውስጥ ገብቶ ስቱዲዮ እየሰራ ያንን ገንዘብ ሴቭ እያደረገ ለሰውየው የሚሰጠውን እየሰጠ እሱም ሴቭ እያደረገ እዳውን መክፈል ነው የሚችለው። የሚቀለውም እንደዛ ነው። ያን አማራጭ አሰብን። ሰውየው ጋር ሄድኩኝና ይህንን አማራጭ አናገርኩት። አሁን እንደዚህ እየሰራ መክፈል አይችልም። ልጁ ተመልሶ ድጋሚ እስር ቤት ነው የሚገባው። አንተም ገንዘብን ላታገኝ ትችላለህ። ስለዚህ እዛ ስቱዲዮ ይግባና እየሰራ እዳውንም ይክፈል፣ ለአንተም የሚገባን ይስጥ ምናምን ነገር አልኩት። ሰውየው በጣም ምርር ብሎት ስለነበረ ከዚህ በፊትም እንደዚህ አይነት ይቅርታ አድርጎለት ስለነበረ አሁን ፍቃደኛ አይደለም ተመልሶ እዛ ስቱዲዮ ላይ ያስገባው። ግን ወተወትኩት፣ በቃ ጨቀጨኩት። በቃ አይችልም፣ ማንም የለውም፣ እኛ ነን። እኛ ደግሞ ሴቭ የምናረጋ ገንዘብ የምትበቃ አይደለችም፣ ያን ዕዳ አይከፍልም። ስለዚህ እባክህ እግሩ ላይ መውደቅ ነው የቀረኝ። ለመንኩት። ግድ የለም ይቅርብህ አለኝ ሰውየው። ይቅርብህ፣ ከዚህ ልጅ ጋር እንደዚህ አይነት ውል አትግባ። አሁንም ለምን ዋስ እንደሆንክለት አላቅም። ይሄ ልጅ ይዞ ገደል ነው የሚገባው፣ ይቅርብህ አለኝ። እኔ ግን አልሰማም። በሰዓቱ የሆነ ልጅነትን በሉት አለማስተዋልን በሉት አልሰማሁኝም። በቃ ግድ የለም በእኔ ይሁንብህ፣ በቃ አስገባው እዛ ስቱዲዮ ውስጥ ይስራ፣ ይህንን ገንዘብ እየሰራ ይክፈልህ አልኩት ማለት ነው። ሰውየው አንተ ካልክ እሺ ምን ቸገረኝ ምናምን ነገር አለ። ተጠራ። ልጁ መጣ። ሰውየው በጣም ተናዷል፣ በጣም መሮታል። ያው ሰው ታግሶ የሚያወጣት ቃል እንግዲህ የመጨረሻው እስትንፋሱ ናት፣ የመጨረሻው ነገሩ ናት፣ እፎይ የምታስብለው ነገር ናት። እና ሰውየው እፎይ ማለት ስለፈለገ ይመስለኛል በሰዓቱ ልጁን ይሰድበዋል። እኔ ደግሞ ነገሩ አልገባኝም። ልጁ በመሰደቡ እቃጠላለሁ፣ ውስጤ በጣም ይናድዳል። እንዴት እንደዚህ ይናገረዋል? ይሄ ልጅ በቃ ቤተሰብ ስለሌለው ነው እንደዚህ የሚናገረው፣ አቅራቢያው የሚከላከል ሰው ስለሌለ ነው እንዴት እንዲለዋል ይላል ውስጤ። ያው ደፍሬ ቃሉን ባላወጣ፣ ምክንያቱም በሰዓቱ መግባት አለበት ይሄ ልጅ መስራት አለበት። እሱ ስለነበር ያስቀደምኩት ስሜቴ ቢፈታተነኝም አልተናገርኩትም፣ ሰውየውን መናገርም ስለማልችል። በቃ እንደዛም ተሳደበው ምንም አሉ። ቁልፉን ሰውየው ለኔ ነው የሰጠኝ። እንካ ብሎ ለኔ የሰጠኝ ስቱዲዮን ቁልፍ እኔ ለልጁ ሰጠሁት። ገባ፣ ስቱዲዮ መስራት ጀመረ። 3 ቀን 4 ቀን አልቆየም እዛ ስቱዲዮ ውስጥ። ድጋሚ የሰውየው ስልክ ተደወለ ማለት ነው። አስታውሳለሁ ከቢኒ ጋር የሆነ ቦታ ቁጭ ብለን ብቻ አራት እየበላን ይመስለኛል 1 ሰዓት ተኩል 2 ሰዓት ገደማ ነው ቁጭ ብለን ከቢኒያም ጋር ስልክ የተደወለ። አነሳውኝ እና እፈልግሃለሁ አለኝ ሰውየው ማለት ነው። ከዛ ችግር እንደተፈጠረ ገብቶኛል። መቅረት ደግሞ አልችልም፣ እሱ ጠርቶኝ ምንድን ነው ምናምን ነገር ብዬ ሄድኩኝ። ሲሄድ ሰውየው ትንሽ አቅም ነው፣ መኪና ምናምን ነገር ይዟል። ግባ አለኝ፣ አስገባኝ። ገባውኝ። ይሄ ልጅ ስቱዲዮ ውስጥ ያለውን እቃ እንዳለ ዘርፎ ጠፍቷል። ሳውንድ ካርድ፣ ማይክ፣ ፒሲዎች እንዳለ ማቴሪያሎችን ይዞ ጠፍቷል። እኔ አንተ ጋር ከመደወሌ በፊት ሰውየው ነው የሚለኝ፣ እኔ አንተ ጋር ከመደወሌ በፊት ቤቱ ሄጃለሁ። የለም ቤቱ ሄጄ የተከራየበት ቤት ሄጄ ስጠይቃቸው አይ እንዲህ ልብሱን ሰብስቦ ከወጣ እኮ 1 ቀን ሆነው ብለውኛል። ስልኩም ጋር ስደውል አይሰራም። ስለዚህ አንተ ነዋ ሲሆንከው ይሄ ልጅ ካለበት አምጣው አለኝ ማለት ነው። የሚፈጠረውን ድንጋጤ አስቡት። እኔ በህይወቴ እስር ቤት አላቅም፣ ታስሬ አላቅም። እስር ቤት በጣም ነው የምፈራው፣ ስቲል በጣም ነው የምፈራው። በጣም ልገባ ነው እዛ። በጣም ደነገጥኩኝ። ወጣሁኝና ለቢኒያም ነገርኩት። ቢኒያምም ደነገጠ። ይሄ ልጅ የት ነው ያለው? ከየትም ልናገኘው አንችልም። አይደለም በእኛ አቅም፣ ሰውየው እንኳን አፈላልጎ ከኛ በፊት አፈላልጎ አጥቶታል። እኛ ጋር ላለመደወል ማለት ነው። እግዚአብሔር ይስጠው፣ አጥቶታል። ሲያጣ ነው በቃ እኛ ጋር የደወለው። የትም ልናገኘው አንችልም። ስቱዲዮ አካባቢ ሄድን፣ ቤቱ ተመልሰን ሄድን፣ ጠየቅን። ለሰውየው የተባለው ነገር ለኛ የተባለው ልብሱን ይዞ ከወጣ 1 ቀን ምናምን ሆኖታል። እኛ እንዴት እንደተዘናጋን እንዴት 1 ቀን እንዳላገኘ ነው አላቅም። ወጥቷል ምናምን ነገር ተባለ። ስናጣራ በወሬ ሲም ቀይሯል። የቀየረውን ሲም ደግሞ አገኘን፣ ቁጥሩን ማለት ነው። አሁን ቁጥሩን ካገኘን በኋላ ከደወልኩኝ እዛ ሰው ልጁ ጋር ከደወልኩኝ እየፈለግነው እንደሆነ ያውቅና ዱካውን ያጠፋብናል። ስለዚህ በአዲሱ ስልክ እኔ መደወል አልፈለግኩኝም። በሰዓቱ እግዚአብሔርም ይሆናል ነው እግዚአብሔርም ነው ይህንን ሀሳብ ያመጣውና ምን አይነት ሀሳብ መጣልኝ? ቆይ መጀመሪያ እዛ ሻኪሶ የተዋወቃት ወይም ፍቅር ጀምረዋል ብያቸው አልነበረ? እሷ ጋር ልደውልና ምናልባት ከእሷ ጋር ሊደዋወል ስለሚችል ያለበትን ሁኔታ ላጣራ ብዬ ደወልኩላት። መሽቷል፣ ኦልሬዲ 4 ሰዓት ምናምን ሆኗል። ደወልኩላትና እንትናን አግኝተሽዋል እንዴ ምናምን ነገር አልናት።
እንዲያው ደውሎልኝ ነበር። እሷ አዲስ አበባ ነው የምትኖረው፣ የምትኖረውም አዲስ አበባ ነው፣ የሻኪሶ ልጅ ብትሆንም ማለት ነው። አዎ ደውሎልኛል፣ እንደውም ነገ አዲስ አበባ እመጣለሁ ብሎኛል አለችን ማለት ነው። ይሄ ለኛ ጥሩ ግብአት ነው። አረ ይመጣል? አዎ በጣም ጥሩ። እንግዲያውስ ነገ ልደቱ ስለሆነ እኛም መተን ሰርፕራይዝ ልናደርገው ስለምንፈልግ ስታገኙ ደውይልን አልናት ማለት ነው። ደስ አላት። ያው ፍቅር ላይ ሲኮን ሪሌሽን ላይ ሲኮን ይሄ ልደት የሆኑ ሰርፕራይዞች ምናምን ደስ ይላሉ ለፍቅረኛሞች እና ተደሰተች። ልደት ነው ነገ እንደምንመጣ እንዳትነግሪው፣ መደወላችንንም እንዳትነግሪው፣ በቃ ልክ ስታገኙ ንገሪንና እኛ መተን ሰርፕራይዝ እናደርገዋለን አልናት ማለት ነው። ደስ አላት። እሺ በቃ በዚህ ሰዓት ይገባል እንደዚህ ምናምን ብሎኛል ምናምን ነገር አለች። እሺ ምናምን ነገር አለና ዘጋን ስልኩን። ቢኒያምን አዲስ አበባ እንሂድ አልኩት። እንግዲህ 4 ሰዓት 5 ሰዓት ሆኖታል። ሌሊት የሚወጡ መኪናዎች ጋር ደውለን ፈልገን አዲስ አበባ መሄድ አለብን ምናምን ነገር አልኩት። ያን ያህል ገንዘብ የለንም፣ የተወሰነ ገንዘብ ነው እጃችን ላይ ያለው። እኔ ደወልኩኝ ቤተሰብ ጋር ገንዘብ ያስፈልገኛል አልኩኝ። ከየትም መጣ። ወደ 10 ሺህ ብር አካባቢ እጄ ላይ አገኘውኝ ማለት ነው። ብቻ መጣ። ያው ሌላ ምክንያት ነው መነግራቸው ለቤተሰብ እንዲህ ተፈጥሮ ምናምን አላቸው። ምክንያቱም እነሱንም ማስደንገጥ ነው የሚሆነው እና ገንዘቡን ጠየኳቸው። 10 ሺህ ብር ሰጡኝ። ልክ 8 ሰዓት ሌሊት ላይ መኪና ምናምን አገኘን። ወጣን ወደ አዲስ አበባ ከቢኒያም ጋር። ከወጣን በኋላ አዲስ አበባ አይ ቲንክ 12 ሰዓት ጠዋት ምናምን የገባ ነው እና ከወጣን በኋላ ምን አልኩት ለቢኒያም፣ ይኸውልህ አሁን እሷን አግኝተዋት እሷ ፊት እሱን ማዋረድ በጣም የሚደብር ነገር ነው እንደ ወንድ ልጅ ስናስበው። እሷ ጋር ከመድረሱ በፊት ይሄ ልጅ እንያዘው። ምናልባት ሊሆን የሚችለው ወይ አውቶቡስ ተራ ነው ወይ ቃሊቲ አካባቢ ነው ሊሆን የሚችለው። እዛ ቼክ እናደርግና እንያዘው ምናምን ነገር አልኩት ማለት ነው። ቢኒያም እንደዚህ አይነት ነገር አድርጎ አሁንም እንደዚህ አይነት ነገር ታስባለህ ስለሱ ምናምን ነገር እያለ እየተበሳጨ ነው። ያው እምቢ ሊለኝ ግን አልቻለም። እሺ አለና መጀመሪያ አውቶቡስ ተራ ሄድን። አውቶቡስ ተራ የሐዋሳ መኪናዎችን በጣም ተከታተለንና ብንጠብቅ የሐዋሳ መኪና ውስጥ የለም ይሄ ልጅ። የሆነ መኪና ሲመጣ ስንሮጥ በጣም ነበር የሚያስቀው ሲሉ ብታዩት። እንሮጣለን ወደ መኪናው ምናምን ነገር። ትልቅ ስንጠጋ ወይ ከጎጃም የመጣ መኪና ነው ወይ ከሆነ ቦታ የመጣ መኪና ነው። የሐዋሳ መኪና በቃ ወፍ ልናገኝ አልቻለም። ከዛ በኋላ ምናለን ምናልባት በቃ ቃሊቲ ሊሆን ይችላል የሐዋሳ መኪና ምናምን ብለን ተነስተን ከአውቶቡስ ተራ ወደዛ ሄድን። እዛም ስንሄድ እንደዛው ግራ ገባን። ስናስበው ይህ ልጅ ከያዝ ነው ማደራችን አይቀርም። ስለዚህ ለምን አልጋ እንይዝም ምናምን ተባባልና ከቢኒያም ጋር ወደ 22 አካባቢ አልጋ ያዝንና ቁልፉን ይዘን መታወቂያ ምናምን ነገር አስይዤ ነውና ቁልፍ ይዘን ምናምን ነገር መጣን። ከዛ ዝም ብለን ተጠራጠርንና ቴሌባር ለምን አንጠብቀው ምናልባት በግል መኪና ሊመጣ ይችላል ምናምን ብለን ቴሌባር ሄድን። እስከዛ ሰዓት ድረስ ምግብ አልበላንም፣ ምንም አይነት ምግብ አልበላንም። ቴሌባር እንደውም ቁጭ ስንል ትንሽ ጁስ ነገር ምናምን ቀማመስን ጠጣን። ቴሌባርም የለም። ፋይናሊ ምን ወሰንን፣ በቃ ምንም ማድረግ አንችልም። ስለዚህ እሷ ጋር በየሰዓቱ እየደወልን ደረሰ ምናምን እሷ በምንነግረን ኢንፎርሜሽን ነው አንዴ አውቶቡስ ተራ አንዴ ቃሊቲ አንዴ ቴሌባር ምናምን የምንሄደው። ደወልንላትና በቃ ስታገኙ ደውይልን እኛ ኬኩን አሰርተን እየጠበቅንሽ አልናት። እሺ ምናምን ነገር አለች። ጸጉር ቤት ገባን። ያው ልደት ልናከብር ነው ምናምን ክርትት ብለናል። በቃ ባደርንበት ልብስን የመጣ ነው ምናምን ነገር እና በቃ እስኪመጡ ድረስ ለምን እኛ ሪላክስ አናደርግም ምናምን ነገር ብለን ጸጉር ቤት ገባን። አንዳንድ ቲሸርት ምናምን ገዛን። ያው 10 ሺህ ብር አግኝተን ቲሸርት ምናምን ነገር ገዛንና መጠበቅ ጀመርን ማለት ነው። ደወለች። እንዲህ ካፌ ፒያሳ ሲኒማ ኢትዮጵያ አጠገብ የሆነ ካፌ አለ። ትሪያኖን አይሮ ነው የምታውቁ ሰዎች እስቲ ተነግሩኛላችሁ። ከሲኒማ ኢትዮጵያ ብቻ አጠገብ ያለ ካፌ ነውና እዛ ካፌ እንደተቀጣጠሩ ነገረችን። በቃ ኬኩን ይዘን እንመጣለን ምናምን ነገር አልናት። ሰዓቱ ደረሰ፣ ሄድን። እዛ ከመሄዳችን በፊት አዲስ አበባ እንዳጋጣሚ ሙዚቃ ያው እዛ የተማርኩትና ተፈሪ መኮንን እዛ ነው የተማርኩት። ሙዚቃ በምንማርበት ወቅት የምናውቀው ልጅ አለ። እሱ ጋር ደወልኩኝ። ልጁ በጣም ወፍራም ነው፣ ያው እያየው ከሆነ ሊያስታውስ ይችላል። ወፍራም ነው ግን በጣም የመጨረሻ ፈሪ ነው። ግን ውፍረቱ ግዝፈቱ ምናምን ነገር በቃ ለማስፈራራት ይሆናል። በተለይ የሆነ ስራ የሆነ ስተት ለሰራ ሰው በጣም በቂ ነው ሰውነቱ ምናምን ነገር እና ደወልኩለት። ልጁ ድንኩሻ የሚያባረው ልጅ ነው። አሯሯጡ ሁኔታው ምናምን በጣም ነበር የሚያስቀን እዛ ክላስ ላይ በነበርንበት ታይም ላይ እና ደወልኩለት፣ ነገርኩት ኬዙን። ምን አረ ችግር የለውም እመጣለሁ ምናምን ነገር አለ። መጣ። እኛ ቀድመን ደረስን። ልክ ቀድመን ደርሰን ወደ ካፌው እየገባን እችኛዋ ፍቅረኛዋ ደግሞ ጓደኛ ይዛ ነው የመጣችው። እንግዲህ ልደት ሊከበር አይደለ የራሷ የሴት ጓደኛዋን ይዛ ነው የመጣችው እና በጣም አምሮባቸዋል። ሽክ ብለው ተስተካክለው ምናምን ነገር የሆነ የልደት እቃ ምናምን ነገር ይዘዋል። ሪል ነው የምነግራችሁ። ይሄ በቃ አላ የልደት ሳህን ምናምን ብቻ የሆኑ ነገሮች ይዘዋል እና እየገቡ አየናቸው። እኔ አፈርኩኝ።
እሷ ፊት መዋረዱ ሳያንስ እንደገና በጓደኛዋ ፊት ደግሞ መዋረዱ በጣም አሳሰበኝ። ለጓደኛዋም እንትን በቃ ሼም ያዘኝ፣ ያፈርኩኝና ደወልኩላት። እየገባች ነበረ፣ ገባች። ደወልኩላትና እንዴት ነው ደረሳችሁ ምናምን ነገር አልኳት። አዎ አለች። ብቻሽን ነው የመጣሽው አልኩኝ። ነው ያውቂ አይ ከጓደኛዬ ጋር ነው አልኳት። ይህ ፕሮግራም እኮ ላንቺና ለሱ የተዘጋጀ ነው። አረ ጓደኛሽንማ በቃ እንትን በያት ሸኛት እንደምንም ብለሽ ምናምን። ቆይ እንደውም ትምጣና ውጭ ትውጣና እኔ ላናግራት ምናምን ነው። እሺ ምናምን ነገር አለች። ጓደኛዋን ላከቻት በር ላይ። ይሄ በእናትሽ ሁለቱን በቃ የሆነ አላ ጥሩ ሙድ ምናምን እንዲያሳልፉ ለማድረግ የተዘጋጀ ፕሮግራም ነው። በቃ ካልደበረሽ ምናምን ሂጂ አልኳት ማለት ነው። እየተነጫነጨች ሄደች። እረዳታለሁ በሰዓቱ ምንም ማድረግ አንችልም። ብቻ የሆኑ ውርደቶችን ለመቀነስ ነው ሀሳባችን። ከሐዋሳ ከመነሳታችን በፊት ሰውየው ምን ብሎናል? እዛ አዲስ አበባ ሄዳችሁ ደርሳችሁ አዲስ አበባ እንደሆነ ከነገር ነው በኋላ ማለት ነው ደርሳችሁ ከያዛችሁት በኋላ እኔ ፖሊስ አመቻችላችኋለሁ፣ ፖሊስ አዘጋጅላችኋለሁ። ሶ ምንም አትቸገሩም። ስለዚህ ቀጥታ እሱን ለፖሊስ ማስረከብ ነው። በቃ እናንተ ነፃ ናችሁ ምናምን ብሎናል። እሱን አምነናል። እንግዲህ ሶ ከመግባታችን በፊት ይዘነዋል። ሶ እዚህ ቦታ ነው ያለው ፖሊስ፣ በቃ ያልከውን አዘጋጅልን አልኩት። እኔ ምን አገባኛል። ከመጣም በኋላ እኔ አያገባኝም ልጁን ነው የምፈልገው ምናምን ነገር አለ። ግራ ገባን። እንግዲህ ይህን ሁሉ እምነት ይዘን ነበር የመጣ ነው። ፖሊስ ይዘጋጅልናል፣ እናስረክበዋለን፣ በቃ ነፃ እንሆናለን ምናምን። ወፍ ፖሊስ የለም፣ አያገባኝም ምናምን ነገር አለ ማለት ነው። ከዛ ሄድን። ከጀርባ ጣይቱ ሆቴል ጀርባ አለ ፖሊስ ጣቢያ እና አሁን ይኑር አይኑር ባላቅም እዛ ሄድና ፖሊስ ጣቢያ ፖሊሶችን አናገር ናቸው። እንደዚህ አይነት ችግር ከመግባታችን በፊት ነው እንግዲህ እንደዚህ አይነት ነገር ተፈጥሮ ልጁ እንዲዘርፎ እዚህ መጥቷል፣ ሶ ያዙልን። እኔ ዋስ ነበር የሆንኩት ምናምን ብለን አናገር ናቸው። ፖሊሶቹ ነገርየው የተፈጸመው ሐዋሳ ስለሆነ ይሄ ጉዳዩ ሐዋሳ ኬዝ ነው፣ እኛን አይመለከተንም፣ ስለዚህ ልንረዳቸው አንችልም አሉ። ሜቢ አሰራሩ እንደዛ ይሆን አናቅም፣ ግን ይህን ምላሽ ነበር የተሰጠን። ከዛ እሺ ተአለንና ያለን አማራጭ እንግዲህ ያን ወፍራም ልጅ ይዞ መግባት ነው። ከመግባታችን በፊት በጣም እንትን ብለናል፣ ያው አፍረናል፣ ሼም ይዞናልና እንዴት ጓደኛችን ነው ሌባ ምናምን ብለን እንዴት እንይዘዋለን? በጣም ሼም ይዞናል። አስሬ እንገባለን፣ ካፌ ውስጥ እንወጣለን፣ እንገባለን። በሶስተኛው በቃ ገባን፣ አማራጭ የለንም፣ ራሳችንን ማትረፍ ነበረብን። ስንገባ ደነገጠ። ያው የሰራውን ስራ ያውቃል ልጁ፣ ደነገጠ። እቃውን ዘርፎ የጠፋው ልጅ ማለት ነው፣ ኪቦርዲስቱ ደነገጠ። ፍቅረኛው አለች፣ እሷ አለ፣ ወፍራሙ ልጅ አለ፣ ቢኒያ፣ እኛ ቁጭ አለን። ከዛ ሰላም አለን። ልጁ በቃ ለመረጋጋት እየሞከረ ነው። እዛ ሳየው ልክ አጠገቡ ስደርስ በጣም መናደር ጀመርኩኝ። የሆነ በቃ ተሰማኝ፣ ምን ያህል እንዳደረገኝ፣ ምን ያህል በደል ውስጥ እንደከተተኝ ምናምን በጣም ተሰማኝና ረሳሁት፣ የሼሙን እፍረቱን ምናምን ነገር ረሳሁት። ከዛ ለቢኒያም ምን አልኩት፣ በቃ እሷን ይዛሃት ዞር በለን ላውራው ከልጁ ጋር ምናምን ነገር አልኩትና ቢኒያም እሷን ይዟት ዞር አለ። እንዴት እንዴት አደርጋለህ? ስንት ነገር ተባብለን አብረን እናልፈዋለን ምናምን ተባብለን ስንት ሁኔታዎችን እናልፋለን ተባብለን እንዴት አደርጋለህ አልኩት። በቃ ተሳስቻለሁ ይቅርታ ምናምን ነገር አለኝ ማለት ነው። ከዛ እንዴት ብዬ ሐዋሳ ይዞ እንደሚሄድ አላውቅም። ይሄ ልጅ ያዝኩት። እሺ አሁን እሺ ብሎኝ ይመጣል አይመጣም ሌላ ራሱን የቻለ ፈተና ነው። ምን ብዬ ልክ አልሰራም ተናገርኩት። መናገር የነበረብኝ ብቻ የጓደኝነትም የተክሳጽም ብቻ የተሰማኝን ስሜት በሰዓቱ ተናገርኩትና ምን መጣልኝ? እንግዲህ እግዚአብሔር ነው ሀሳቦችን የሚያመጣልኝ። ምን መጣልኝ? ይኸውልህ ፖሊሶች በር ላይ ቆመዋል። ሰውየው በጣም ሀብታም ስለነበረ ያኔ ማድረግ አቅም አለው ተብሎ ስለሚታሰብ ልጁ የምነግረውን ነገር በሙሉ ያምናል። ከሰራውም ስራ አንጻር እሱን ያዘጋጃቸው፣ ሰውየውን ያዘጋጃቸው። እዚህ ትታሰራለህ ወይስ ሐዋሳ ትታሰራለህ አልኩት። ከዛ ሐዋሳ ትታሰራለህ አለ። ፖሊሶቹ እሺ የሚሉኝ አይመስለኝም፣ እዚህ ካላስገባ ነው እያሉ ነው። ግን እሺ ካሉኝ ላናግራቸው ምናምን ብዬ ወጣሁኝ። ማን እንደማናገር አላውቅም፣ ፖሊሶች የሉ። ከልጁ ጋር አስቀምጨው ከወፍራሙ ልጅ ጋር። ልጁ እንግዲህ እንዳልኳችሁ በጣም ፈሪ ነው፣ ግን በሰዓቱ ወንድ ተጫወተ ምናምን ነገር ቆመ። በቃ እንዴት እሱ እንዲህ ታደርጋለህ መጮህ ጀመረ ምናምን ነገር። ልጅ ኦቨራክት እያደረገ ነው ምናምን ብዬ ለራሴ ሳቄንም ተቆጣጥሬ ምናምን ብቻ ከሱ ጋር አስቀመጥኩትና ሄድኩኝ ውጪ። በጣም ርቦኛል። ውጪ ከወጣሁኝ በኋላ እንደ ራበኝ ተሰማኝ። ፊት ለፊት ከነበረው ካፌ ውስጥ ምግብ በላውና ለቢኒያም ቴካዌ ያስኩለት ማለት ነው። ከዛ በልቼ ጨርሼ ምናምን መጣሁ። ምክንያቱም ፖሊሶችን ለማሳመን ጊዜ ይወስዳል። ያ ጊዜ ደግሞ ዝም ብሎ ከሚባክን እየበላው ቢባክን ጥሩ ነው ብዬ ያሰብኩትና በላውኝ ቴካዌ ምናምን ነገር ያስኩኝና መጣሁኝ። ልክ
መጣውኝና ነገርኩት። ፖሊሶቹን አሳምኛቸዋለሁ በጣም በትግል። አሁን ከቴሌባር መኪና ይመጣል። ቴሌባር ደውዬ ምናምን ነገር መኪና እንዲመጣ አድርጌያለሁ። ፒያሳ ወደ ፒያሳ አካባቢና ይመጣል። ቀጥ ብለን ወደ ሐዋሳ እንሄዳለን። ምንም ግርግር እንዳትፈጥር እኔ ላንተ ብዬ ነው። አትሊስት እዛ ሐዋሳ ብትሆን ስንቅም ለማመላለስ ምንም ለማድረግ እኔ ይሻላል። እዚህ ከገባህ ማንም ቼክ አያደርግም ምናምን ብዬ ቆላለፍኩት። ብቻ አመነኝ። በቃ ሐዋሳ ወሰደኝ ምናምን ነገር አለ። ከዛ በኋላ ወደ ቢኒያም ጋር ሄድኩኝ። ቢኒያም ያው ከሷ ጋር ተቀምጧል ዞር ብሎ ብያቸው የለ። ወደዛ ሲሄድ ቢኒያም ከሀስ ከፓ ያለውን ነገር እንዳለ ሙሉን ታሪክ ነግሯታል። ልጅቷ ሌላ ድንጋጤ ውስጥ ነው ያለችው። እኔ ሀሳቤ ሄጄ በቃ ማታ የሆነ ፓርቲ ስላሰብን ማታ ትመጫለሽ ምናምን ብዬ ልሸኛት ሲሄድ ነግራቷል። እንዳለ ታሪኩን ሙሉ አጫውቷታል። እንዲህ ያደረገ እንዲሰርቆ እንዲያርጎ ምናምን። ከዛ ቢኒያም አልኩኝ ምን ልትል ጮህብኝ። ምን ልትል አሁንም እንደዚህ ልትል አሁንም እሱ ልትከላከል እሱ እኮ ነው እንደዚህ ያደረገን እሱ ነው ምናምን ብሎ እየተነጫነጨ ካፌውን በጠበጠው ማለት ነው። ኧረ ቢኒያም ተረጋጋ፣ ሊሰማኝ ነው። ወጣ ትቶኝ ተከትዬ ወጣሁኝ። ብር አልያዘም። ብር እኔ ጋ ነው ያለው። በሰዓቱ ሲንግል ለቆ ነበር ሙዚቃ እና ያውቁታል፣ ብቻ ልጆች ያውቁታል። እና ፒያሳ አደባባይ ላይ ጮክ እያለ እየተሰዳደብን ነው እየሄድን ያለ ነው። እኔም ተናድጃለሁ፣ ያለሁበት ሁኔታ አለ ምናምን ነገር። እሱም ደግሞ ሁኔታውን ምኑ ብቻ አበሳጭቶታል። ይሳደባል፣ እኔም እሳደባለሁ። ያው ታውቁታላችሁ እንግዲህ የወጣቶች ስድብ። ከዛ በኋላ እሺ ቢያንስ ግባናተኛ ቁልፍ ያው አልጋ ተከራይተን የለ ግባናተኛ በቃ እኔ አሁኑኑ ይዤ ሄዳለሁ ሐዋሳ፣ ነገ ትመጣለህ አንተ ብር አስገባላለሁ ምናምን ነገር አልኩት። አልፈልግም አታስገባኝ እያለ እየተሳደበ ሄዳል። ርቆኛል በጣም ተራርቀን ጮክ እያለን ነው የምናወራው። ቁልፉ እንዲወረወርኩለት እና ያው የሚያድርበት ቦታ አይኖርም ብዬ ግባናተኛ አልኩት። መልሶ ወረወረው። አልተኛም ይላል። ፒያሳ እንግዲህ አዲስ አበባ ፒያሳ ላይ ቁልፉ መወራወር አስቡት ከቃላት ጋር። መጨረሻ ላይ እኔም ወረውራለሁ እሱም ይወረውራል። ምን ይላል ይወረውራል። አንዳንድ ልጆች ደግሞ እንዴ ዘፋኙ ልጅ ምናምን እያሉ ዘፈኑን ይሉታል እና ተናዶ እነሱንም ለመሳደብ ቃጣው። መጨረሻ ላይ ወረወርኩለት ቁልፉን። ትቼው መጣሁኝ። ወረወራት ቁልፏን፣ ወደቀች ማለት ነው። ትቻት ሄድኩኝ። ምክንያቱም እዚህ አንገብጋቢ ጉዳይ አለ። ከዛ በኋላ መጣሁኝ። መኪናው መጣ፣ አስገባሁት፣ ሄድን። ቼክ ሳደርገው ቢኒ እንደ አጋጣሚ አክስቱ አዲስ አበባ ስለነበረች እሷ ጋር ገብቷል። እሱ ያው እሱንም ስለማቅ ነው እኔ ገብቷል። ሄድን ወደ ሐዋሳ ይዤው መጣሁኝ ማለት ነው። ሐዋሳ እንግዲህ ስንገባ ከሌሊቱ 6 ሰዓት ነው 6 ሰዓት ምናምን አካባቢ ላይ ነው። በዛ ሰዓት ፖሊሶች እየጠበቁን ነበረ። ልክ እኔ ከመኪናው ስወርድ ፖሊሶቹ እኔን ጫኑኝ ማለት ነው መኪናው ላይ። ከዛ ሰውየው እሱ አይደለም ያኛውን ነው ምናምን ነገር ብሎ ነገራቸው። ከዛ በዛው ፍጥነት አወረዱኝና ልጁን ጭነውት ይዘውት ሄዱ። በበነጋታው ሄጄ አነሳውኝ ዋስትናዬን ማለት ነው። ከዛ ልጁ የሚገባውን ቅጣት ተቀበለ። እቃውን እንግዲህ ሽጦ የሆነ ዘንጦ ምናምን ሄደው ብቻ የቀረው ፕሮሰስ ከሰውየው ጋር እኔ የሚመለከተኝ ልጁን ማስረከብ ስለሆነ ከሰውየው ጋር ያለውን ጉዳይ ጨረሰ ማለት ነው። እንግዲህ ይህ ሁሉ ነገር የመጣው ሰውን እንዲሁ በጭፍን አምኖ ሳያጣሩ የሆነ እርምጃ መውሰድ ነው። ምን ያህል ዋጋ እንደሚያስከፍል እንግዲህ ያስቡት። እኔ እግዚአብሔር ረድቶኝ ይህንን ነገር በጣም ሲምፕል ያለፍኩት፣ ግን ብዙዎቹ በማያውቁት ነገር ምን አይነት ሁኔታ ውስጥ እንዳሉ እንግዲህ የምታውቁት ወይ የምትሰሙት ነገር ነው። እና ዘሎ ዝም ብሎ በጭፍን ሰውን ከማመን አንደኛ አለመነካካት ይሻላል። በዚህ ሰዓት ሁሉም ሰው ለራሱ ነው። ሁሉም ሰው ራሱን ለመጥቀም ነው እንጂ አጠገቡ ያለው ሰው ይድላው ይመቸው የሆነ ነገር ይኖረው አያውቁም። ለማወቅም ፈቃደኞች አይደሉም አብዛኞቹ ሰዎች። አብዛኞቻችን እንደዛ ነው። ጉዳያችን አይደለም የሰው ጉዳይ ቢሆን ጥሩ፣ ለሰው ብናስብ ጥሩ፣ የሆኑ መልካም ነገሮችን ሼር ብንደራረግ ጥሩ፣ አልፈን ሄደን ሰውን ባንጎዳ ጥሩ። ግን አይደለም በቃ ሰው ያለው አማራጭ ራስን ኪፕ ማድረግ ነው። ሰው ለራሱ አይደለም የሚኖረው፣ ሁላችንም ለራሳችን ነው መኖር ያለብን እና ራሳችን መኖራችን ለራሳችን ማሰባችን ሰውን አይጉዳ፣ ሰውን አያስቀይም እንጂ ያን ማድረግ ራስ ወዳድነት አይደለም። ራስን ኪፕ ማድረግ እና በጭፍን ሰው ከማመን ተቆጠቡ። ሞር ራሳችሁን ኪፕ አድርጉ ለማለት ነው ታሪክ ያጫወትኳችሁና አመሰግናለሁ።